ክቡራትና ክቡራን በኢትዮጵያ በርካታ ስብራቶች አሉ። በኢትዮጵያ በርካታ ባይኖሩ ባይከሰቱ ባይደገሙ የምንላቸው ስብራቶች አሉ። ሁላችሁም እንደምትገነዘቡት ላለፉት 100 ምናምን ዓመታት ኢትዮጵያ ውስጥ የተሳካልን የመሰለን የቻልነው የመሰለን በድምሩ ያከሰረን መዋጋት ነው። ከውጊያ ያለፈ ታሪክ ልንናገረው የምንችል ለልጆች የሚሸጋገር ማቆየት አልቻልንም። አጼ ቴዎድሮስ ብንል ውጊያ ነው። አጼ ምኒልክ ብንል ውጊያ ነው። እስካሁን ያለው ታሪካችን ውጊያ ነው። ሲደመር ኪሳራ ነው። ሲደመር ውድቀት ነው። ሲደመር ድህነት ነው። ከዚህ ለመውጣት አዲሱ መንገድ ምክክር ነው። አዲሱ መንገድ ውይይት ነው። ለዚህ ሁላችን የፈቀድን መሆን አለብን። በኢትዮጵያ ውስጥ በርካታ ሪቮሉሽን አብዮቶች ተካሂደዋል። አንደኛው አብዮት አንደኛውን ስርዓት ጥሎ ሌላኛው አብዮት ሌላኛውን ስርዓት ከመጣል ያለፈ የነበረን መልካም ነገር የሚያቆይ መታከል የሚገባውን የሚያክልና ለልጆች የተሻለች ሀገር የሚያሸጋግር ልምምድ ማድረግ አልቻልንም። ባለፉት ጥቂት ዓመታት እጅግ ድፍረት የተሞላባቸው ሪፎርሞች ለማካሄድ ሞክረናል። የሪፎርሙ ጭብጥ በምርጫ ማሸነፍ አይደለም። የሪፎርሙ ጭብጥ ሁሉን ማስደሰትም አይደለም። የሪፎርሙ ጭብጥ የተሻለ የማስፈጸም አቅም ኢትዮጵያ እንዳላት ለልጆቿ ማሳየት ነው። ለምሳሌ በኢኮኖሚው መስክ በጣም የሚያስቆጨው ነገር ኢትዮጵያ ስንዴ ከውጭ እያመጣች ዜጎቿን መመገቧ ነው። እንዴት ኢትዮጵያ ስንዴ ከውጭ ታመጣለች? ልንቆጭ ይገባል። አሰራራችን ማስተካከል አለብን የሚለው ሪፎርም ቀላል ባይሆንም በጥቂት ዓመታት ውስጥ ኢትዮጵያ ከውጭ ስንዴ ማስገባት ሳይሆን በሀገሯ ማምረት የሚያስችል ብቃት መፍጠር ችላለች። ስንዴ በሀገር ውስጥ ማምረት ብንችልም አሁንም በእርዳታ ስም ስንዴ ይመጣል። ኢትዮጵያ ማምረት ብቻ ሳይሆን በእርዳታ ስም የሚመጣን ስንዴንም እንክርዳድንም ማቆም አለባት። ይህ ጠንካራ ሪፎርም ነው። ጠንካራ የሚያደርገው የሚልኩት ኃይሎች በቀላሉ በጀ ብለው የሚቀበሉት ሀሳብ አይደለም። ነገር ግን የሪፎርማችን አካል ስለሆነ እናደርገዋለን። የምናደርገው ቀላል ስለሆነ ሳይሆን ትክክል ስለሆነ ነው። በኢኮኖሚ ሪፎርም መስክ በጣም በርካታ ጉዳዮች ላነሳ እችላለሁ፣ ግን ስንዴው ይበቃናል። በገጠር በስንዴ ያገኘነውን ድል በከተማ መድገም አለብን። እኛ የሰው ከተሞች የምናደንቅ ሰው ከተሞች ይህን ፎቶ የምንነሳ ሳይሆን በራሳችን መዲና እና ከተሞች የተዋበ ነገር ማድረግ እንችላለን የሚለው ጅማሮና ሪፎርም ሁላችሁም በቅርብ እንደምታውቁት ቀላል ድፍረት የተሞላበት ጉዳይ አልነበረም። ዛሬ ወደዚህ ስትመጡ እንዳያችሁት ፒያሳ ቢለወጥ በአዲስ አይን ቢታይ በጀመርነው መንገድ ብንሰራ ሌላ ሀገር ሄዶ ፎቶ የሚያስነሳ ሳይሆን ብዙዎች እየመጡ እኛ ጋር እንዲነሱ የሚያደርግ መሆኑን ስራችን በገሃድ መታየት ጀምሯል። ይህ ስራ ብዙዎች እንደሚሉት ሳይሆን 100% በእኛ ሀብት በእኛ ልጆች በልጆቻችን ትጋት የሚሰራ ነው። ይህን የሚጠራጠር ሰው ካለ ከዚህ ሲወጣ በእግሩ ወደ የትኛውም ኮሪደር ልማት ቢሄድ የኢትዮጵያ ወንድና ሴት ልጆች በጠራራ ፀሐይ፣ በዝናብ ውስጥ፣ በጨለማም በፓውዛ ሲተጉ ያያል።
ኢትዮጵያውያን በስንዴ ብቻ ሳይሆን በከተማም እንደምንችል የሚያሳይ ሪፎርም ነው። ስንጀምረው እንደምታስታውሱት በጣም ፈታኝ ነበር። ደፍረን የቀጠልነው ከፊታችን ምርጫ ስላለ እንዳናስቆጣ በሚል ሳይሆን እያንዳንዱ ቀን እድል ነው፣ ተጠቅመን ቁም ነገር ሰርተን እንለፍ የሚል አቋም ስላለን ነው። ከከተማ ውጪ በትምህርት መስክ ሁላችሁም እንደምታውቁት በኢትዮጵያ በተለይም በገጠሩ መዋለ ሕፃናት ማየት ብርቅ ነው። አዲስ አበባ በግል የተወሰኑ በክፍያ የሚያስተምሩ ቢኖሩም እንደ መንግስት በሀገር ደረጃ መዋለ ሕፃናትን አንደኛ ደረጃ፣ ሁለተኛ ደረጃ ትምህርት ቤቶችን ለዓይነ ስውራን አገልግሎት የሚውሉ ትምህርት ቤቶችን ማየት ብርቅ ነው። በዚህ ረገድ ታሪክ ሊዘነጋው የማይችል እጅግ አመርቂ ስራዎች ሰርተናል። ይህ ሪፎርም ገንዘብ የለንምና እናደርገውን ብንል ኖሮ አይሳካም። ህዝባችንን ይዘን በሺዎች የሚቆጠሩ መዋለ ሕፃናት አንደኛ ደረጃ፣ ሁለተኛ ደረጃ ትምህርት ቤቶች አስፋፍተናል። ይሄም ለኢትዮጵያ ትምህርትና ፈጠራ ለቴክኖሎጂ መሰረት ሆኖ እንደሚያገለግል ሙሉ እምነት አለን። ከትምህርት ባሻገር በተቋማት ግንባታ ተቋማት የጸዱ ቴክኖሎጂ የሚጠቀሙ ዴሊቨር የሚያደርጉ በአዲስ አበባ ብቻ እንደምታዩት ዛሬ ማታ 2 ሰዓት 3 ሰዓት ብትወጡ የአዲስ አበባ ከተማ ከንቲባ ጨምሮ መላው አመራሩ በየኮሪደሩ በእግሩ እየሄደ ሲሰራ ሲያሰራ ታያላችሁ። ይህ የማገልገል ኢትዮጵያን የመውደድ ህዝቦቿን የመውደድ ደሃን የመርዳት ለደሃ ቤት ሰርቶ የመስጠት ልምምድ ባህል ያደረግነው እንደሆነ ተቋሞቻችን ከመንግስታት ጋር የማይናወጡ ሁሌም የሚያገለግሉ መሆን እንዲችሉ የሚያስችል መሰረት እየጣልን እንገኛለን። በዲፕሎማሲው መስክ ወዳጆቻችን በችግር ወቅት የረዱን ሀገራት የኢትዮጵያ የረጅም ጊዜ ወዳጆች ነን ብለው የሚያምኑ ሀገራት በሙሉ እና መላው የኢትዮጵያ ሕዝብ እንዲገነዘብ የሚያስፈልገው የኢትዮጵያ የዲፕሎማሲ መሰረት የኢትዮጵያ ብሔራዊ ጥቅም ነው። ብሔራዊ ጥቅማችንን አስቀድመን ለምናደርገው ተጋድሎ ከውጭ በዚያ መንገድ ማሰብ ለአፍሪካ ተገቢ አይደለም በሚሉ ኃይሎች ብቻ ሳይሆን በውስጣችን ባሉ ሰዎችም ግንዛቤ ሲያጥር እናስተውላለን። ለምሳሌ ህዳሴን ብንወስድ በኢትዮጵያ ታሪክ ታይቶ በማይታወቅ ልክ 10 ምናምን ጊዜ ሴኩሪቲ ካውንስል ተቀምጧል። በእኛ ጉዳይ መግለጫ ወጥቷል፣ ማስፈራሪያ ተልኳል፣ አንዳንድ የእርዳታ ነገሮች ተቋርጠዋል፣ ብዙ ሙከራዎች ተደርገዋል። እኛ ብሔራዊ ጥቅማችን ስንል ከታች ያሉ ሀገራትን መጉዳት እያልን ሳይሆን በጋራ ማሸነፍ እያልን ነው። ህዳሴ ለሱዳንና ለግብፅ በረከትን እንጂ መዓትን እንደማያመጣ በደንብ እናውቃለን። ነገር ግን ያ ሁሉ ጫና ቢኖርም ብሔራዊ ጥቅማችንን ማዕከል አድርገን እነሆ ዛሬ ግድባችንን አገባደነዋል። ከግድባችን ባሻገር በብዙ መላክ የለመዱ እና አሁንም መላክ ጌጣቸው የሆነ ያንን መንገድ የዲፕሎማሲ መርህ አድርገው የሚያስቡ ሀገራት ኢትዮጵያ ብሔራዊ ጥቅም አላት፣ ኢትዮጵያ ፍላጎት አላት። ፍላጎቷን ተገንዝባችሁ ፍላጎታችሁን ተገንዝበን በጋራ የምናድግበትን እንጂ የምንላላክበትንማ ሞከርነው፣ አልጠቀመንም፣ በቃን ብለን የቆምነው ጫና ስለሌለው አይደለም፣ ትክክል ስለሆነ ነው። እነዚህና መሰል በድፍረት የተሞሉ ሪፎርሞች
በሀገር ውስጥና በውጭ ካሉ ሀያላን ጋር የሚያጨቃጭቁ ሪፎርሞች መልካም ጅማሮ ቢሆኑም ኢትዮጵያውያን ተወያይተን ተመካክረን ሽንቁሮቻችንን ደፍነን መጓዝ ካልቻል ገንዘብ ስላላቸው ከኛው ውስጥ ገዝተው እኛን ሊከፋፍሉን ይችላሉ። ሞክረዋል። እስካሁን መወያየትና ይህ ጅማሮ መሰረት እንዲይዝ ማድረግ ያስፈልጋል። የኢትዮጵያ ዋና ዋና ሽንቁሮች፣ ዋና ዋና ድካሞች፣ ዋና ዋና ስብራቶች ከዚህ መድረክ አንጻር ምንድናቸው ብለን ያየን እንደሆነ አንደኛው አካታች የሆነ አሰባሳቢ የሆነ ሁሉን ዜጋ በእኩል የሚያይ የፖለቲካ አካሄድ ሳይሆን ልዩነትን፣ እኔ ይበልጥ እኔ ይሻልን፣ ከኔ ወዲያ ላሳርን፣ እኔ ከሌለሁበት የትም አይደርስም የሚል እብሪት ያለበትን የፖለቲካ መንገድ ማስተናገድ አንዱ ችግር። ሁለተኛው ችግር ትርክት ነው። የሚሰበስብ፣ የሚያስታርቅ፣ የሚያገናኝ፣ የሚያቀራርበን ነገር የበዛ እንደሆነ የሚያሳይ ሳይሆን አንደኛውን በሌላኛው እንዲጠላ፣ አንደኛው ከሌላኛው ጋር አብሮ መኖር እንዳይችል የሚያደርጉ ትርክቶች፣ ተረኮች በኢትዮጵያ ተንሰራፍተው ኖረዋል። ሶስተኛ ስብራት ብለን የምንለየውን ነገር የምንፈታበት መንገድ ነው። ለምሳሌ በደርግ ስርዓተ መንግስት የነበረው ህገ መንግስት አካሄዱ በውስጡ የያዘው ኮንቴንት ለኢትዮጵያውያን አይበጅም ብለን ስንነሳ ያን ቀደን የራሳችንን መጻፍ እንጂ ያ ስተት መሆኑን መላው የኢትዮጵያ ሕዝብ ተወያይቶበት ከዚያ ውስጥ ሊታረም የሚገባውን ነቅሶ አውጥቶ በሚሄድ አግባብ አይደለም። ሁላችሁም እንደምታውቁት በአህጉራችን በርካታ መንግስታት ካሸነፉ በኋላ ከነሱ ቀድሞ የነበረውን ህገ መንግስት ቀደው ለነሱ የሚስማማ ህገ መንግስት ጽፈው የኖሩ የሚኖሩ መንግስታት አሉ። እኛ ለውጡ ከመጣ በኋላ የነበረውን ህገ መንግስት ለመቅደድ የሚያስችል በጣም ሰፊ ምቹ ሁኔታ ነበር። ነገር ግን ያንን ጥፋት መድገም አዲስ ጥፋት ወላጅ እንጂ መፍትሄ ስላልሆነ የለም ተመካክረን ተነጋግረን ተወያይተን ከዚያ ውስጥ ጠቃሚ ሐሳቦች ወስደን ጎደሎ ካሉ ሞልተን እንጂ ቀደን አንሄድም ያልነው ስለማይቻል ሳይሆን ትክክል ስላልሆነ ነው። አሁን እነዚህን ስብራቶች በውይይት እንጠግን ስንል ምንድነው ምክክሩ የሚያስገኝልን ጠቀሜታ? ምክክር ለኢትዮጵያ ለምን ያስፈልጋታል? ከዚህ ቀደም ሲባል እንደነበረው ማን ከማን ተጣልቶ ነው ንግግር ውይይት የሚያስፈልገው የሚል ጥያቄ የሚያነሱ ሰዎች ካሉ የዚህ ምክክር ዋነኛ ዓላማ ከተቃርኖ ይልቅ ተዛምዶን ለማጠናከር ነው። በብሔሮች መካከል፣ በቋንቋዎች መካከል፣ በባህል መካከል፣ በሃይማኖት መካከል ካሉ ተቃርኖች በላይ ተዛምዶች ስለሚበዙ እነሱን አጉልተው ለማውጣት ነው። ለምሳሌ የሃይማኖት አባቶች ይህንን ስብሰባ እንድንጀምር በጸሎት ከፍተውልናል። ሰብሰብ አድርገን ስናያቸው ክርስቲያኖች እና ሙስሊሞች ናቸው። አጋጣሚ ሆኖ አይሁዶች አልነበሩም። እነዚህ ክርስቲያኖችና እስላሞች የሚለያያቸው ጉዳይ ቢኖርም ለሁለቱም ግን አብርሃምም ይስሐቅም አባቶቻቸው ናቸው። የአንድ አባት ልጆች ናቸው። ኦሮሞ አማራ፣ ትግራይ ወላይታ፣ ሲዳማ ጉራጌ የሚል ስምና ቋንቋ ቢኖረንም
በእነዚህ እምነቶች የምናምን ከሆነ አዳምና ሔዋን አባትና እናቶቻችን ናቸው ማለት ነው። አንድ የሚያደርጉን ነገሮችን መዘን ማውጣት ብንችል ከተቃርኖ ይልቅ የሚያቀራርቡን ነገሮች የበዙ ይሆናሉ። ሁለተኛው መጓደል፣ ስብራት ኢትዮጵያ ውስጥ መኖሩን ሁላችን እናምናለን። መጓደልን በመገዳደል ልንሞላው ግን አንችልም። መጓደልን በመገዳደል መሙላት ቢቻል ኖሮ ያለፉት 100 ዓመታት ጉዟችን በቂ በሆነ ነበር። መጓደልን በመመካከር ነው ልንሞላ የምንችለው። ዓለም ሙሉ ባትሆንም ወደ ሙላት ለሚደረገው እድገት ምክክር እንጂ መገዳደል መፍትሄ አይሆንም። መገዳደል ችግሩ ደም ማፍሰሱ ብቻ አይደለም። ከበሬ ወለደ ከውሸት ከሚናድ መሰረት የመነጨ ፕሮፓጋንዳ ይበዛዋል። በሬ ወለደ ነው፣ ውሸት ነው። ውሸት መሰረት የለውም። ውሸት ለጊዜው እንጂ ጸንቶ ሊቆም አይችልም። በእውነት ላይ ያልተመሰረተ ትግል፣ በእውነት ላይ ያልተመሰረተ ጥረት ውጤታማ ሊሆን አይችልም። መከናወን ከእውነት ጋር እንጂ ከውሸት ጋር ስለሌለ በዚህ ምክክር ውስጥ ዘላለማዊ አብሮነትን፣ ለልጆቻችን መልካም ሀገርን፣ የተሻለና የሚበጅ ሐሳብን ይዘን ኢትዮጵያ የጸናች፣ ኢትዮጵያ ለልጆቿ ኩራት የሆነች፣ ተስፋ ያለባት ምድር ለማድረግ እንድንችል ምክክሩ በእጅጉ ያስፈልጋል። እድል ሲጠቀሙበት ድል ያመጣል። እድልን መጠቀም ሳንችል ስንቀር መከራ ያስከትላል። ኢትዮጵያ ውስጥ እንመካከር ብለው ሲለምኑ የነበሩ ሰዎች እሺኑ እንመካከር ስንላቸው ዛሬ ፈቃደኛ መሆን ብቻ ሳይሆን በከፍተኛ ደስታ መቀላቀል ይኖርባቸዋል። ምክንያቱም ይህ እድል ካልተጠቀምንበት ያልፋል። ቀጥሎ ይመጣው ደግሞ ባለፈውም ብለን 11 ስመጥር ኮሚሽኖች አቋቁመን አልተሳካም፣ ምክክር አያስፈልግም፣ ወደ ነበርንበት እንመለስ ሊል ስለሚችል ይህንን እድል ሳናበላሽ ሁላችን አሸናፊ በሚያደርግ አግባብ ልንጠቀምበት ይገባል ብሎ መንግስት ያምናል። የውይይቱን አካሄድ በሚመለከት ፕሮፌሰር መስፍን እንደገለጹት መንግስት በእነዚህ ታላላቅ ስመጥር እድሜ ጠገብ ኢትዮጵያን በገንዘብ ኢትዮጵያን ለጊዜያዊ ጥቅም አሳልፈው ይሰጣሉ ተብሎ በማይታመኑ ኮሚሽነሮች ስራ ውስጥ ለአንዲት ሰከንድ ጣልቃ የመግባት ፍላጎት መንግስት የለውም። በሀገራችን ትላልቅ ሰዎች እንደሚሉት ወይም እናት ያዘውትራ እንደምትለው በመቃብር ጉድጓድ አፋፍ ላይ ያለ ሰው አይቀጥፍም፣ አይዋሽም። እነ ፕሮፌሰር መስፍን እና አምባሳደር ድሪር እነ ጋይስ ዘገየ እነ ወይዘሮ ሂሩት ከእንግዲህ በኋላ ለኢትዮጵያ ቁም ነገር ጥለው ከማለፍ ውጪ በመቃብር አፋፍ ላይ ሆነው ኢትዮጵያን አሳልፈው ይሰጣሉ ብሎ ማሰብ በኔ ወገንም በሌሎች ወገንም ስህተት ነው። እነሱም በሙሉ ልብ አክብረን ሐሳባቸውን ተቀብለን ውይይት እናደርጋለን። ውይይትና ምክክሩ ላይ በሁሉም ወገን ያሉ ሰዎች እንዲገነዘቡ የሚያስፈልገው ነገር በአዳራሽ እንመክራለን፣ በፈለግነው አጀንዳ እንወያያለን። ሁላችን ከተግባባን፣ በዚያ ጉዳይ ከተስማማን የቀጣይ ጉዟችን አካል ይሆናል። ባንስማማስ፣ አንዳንዶቻችን ባንፈቅድስ? በጣም ቀላል ነው። የኢትዮጵያ ሕዝብ በሪፍረንደም
የተሻለውን ጉዳይ ይወስናል። ለምሳሌ የኢትዮጵያ ባንዲራ መሃል ላይ ያለው ኮከብ ይውጣ አይውጣ የሚል ክርክር አለ። ስንነጋገር ግድ የለም ቢኖርም እንብዛ ያጣላም። በየዘመኑ የመጡ መንግስታት አርማ ሲያደርጉበት ነበረ። አብሮ የሚያኖረን ከሆነ ግድ የለም ይቀጥል ብለን ከተስማማን ወደ ሪፈረንደም አንሄድም ማለት ነው። አይ ወንድሞቻችን እናንተን ከከፋችሁ ይነሳ በአርማ አንጣላም ብሎ አንደኛው ወገን ከተወ ሪፈረንደም አያስፈልግም ማለት ነው። ባንስማማስ እያንዳንዱ ለመምረጥ የደረሰ ኢትዮጵያዊ በድምፁ ይወስናል። ያኔ ተሸናፊዎች ያኔ ሐሳባቸው የተሸነፉ ሰዎች ከሰፊው ሕዝብ ውሳኔ በላይ መሆን ስለማይችሉ ሐሳቡን ተቀብለው ተገዝተው በልዩነት በገዢው ሕግ ውስጥ ይኖራሉ ማለት ነው። በአዳራሽ ሳንግባባ ብንቀር የኢትዮጵያ ሕዝብ በሪፈረንደም በሚወስናቸው በሁሉም ጉዳዮች